ጥርሷን ታወልቀዋለች ማታ ማታና ከዛ ጥርሷን ይሄን ውልቅ አርጋ ቁጭ ታደርገዋለች። የሚወልቀው ነው ይሄ ጥርሷ ዋላ ያወልቃለች እና ከቤት ሶጣ ይዞባት አይሄድም ነበር። ይዞባት ብትሄድ ላይፍ አትወጣ ምን አትል ይገላገል ነበር ወይ ያ እስኪሰራ ድጋሚ አትሊስት አንድ ወር ይገላገላት ነበር። ጥርሷን ይዞ እንኳን አይወጣም። ሌላ ንብረት እንኳን ይዞ መውጣት ባይችል እንዴ ሮማን ተሰማን ለመሆን አለች 2 3 መሮጥ ነው ብላውን ደግሞ ጂም ጀምራለች። አይ ሮማን እኔ ዋና ነው ማኘው ከንትን ጋር ልታገልም አንድኛ ታፏን ብድግ ወደ ላይ ወደ ታች ስትል ፈርሶ እንዳትገላገል የኔ ኦሪጂናል ነው። እሷን ተነካካችሁን እንዳትፈርስ ወደ ላይ ወደ ታች ስትል ፈርሳ ደግሞ እሷን ጎፈንድሚ ይፈርሳል አልኩሽ እኮ የሽንት መሽና የብቻ ያለ ሽንትና ሽንቱ እንዳይነካው ድብና ድቡ ማሉን አይተዋል። ማሉ እኮ ክፍት ነው። ሞባይል ጎርጎድ ያለ ነው። የተሻለ ሞባይል ያስቀምጣል። ትክክል ሮሚ የተሻለ ኖ ታፋና ታፏ ላይ ጉንጭ አለ አይተሻል ሮሚ? ታፋና ታፏ ላይ የጠቆረ ጉንጭ ዋና ቦታ ሄዳ አይተሻል? ኧረ በስመ አብ ሮሚ አሁን የሰው ልጅ ሲታመም ሽንቱን መሽናት ሲያቅተው እንትን ይደረጋል አይደለ? በጎማ ሲያቋርጠው በጎማ በሌላ በኩል በፕላስቲክ ተደርጎ ሽንቷ በሌላ ቦታ እንዲወጣ ነው የተደረገ። ሆዴ ወይ ሞቅ ብሎታል፣ ጠብጥቦታል። በለው ሲለው መሀል ገብቶ ከንፈርና ተላቀለው ኧረ ጆከር ኧረ ጾም ነው ተው። እንትን እኮ ነው የሚያወራው ይሄ ልጅ። ሽቶ ተቀብታ አይሸትም ላዩ ላይ የሆነ ግምግም ነው የምትሸተው። የራሷ ጠረን አላት ሴትዮዋ፣ የራሷ ጠረን አላት። በጣም ግማታም ነሽ። እውነቱን ነው። ሆዴ የሰደበሽ በሙሉ እውነቱን ነው። እከክ እንዲያውም ሆዴ እኮ ምስኪን ነው እኮ ማርያምን ቢረግጠኝም ሰድቤው ነው ደግ አረገኝ። አንቺ ግም የገማሽ እከክ ወንዳተሽ ነው እንጂ አበሻ ቤት እንዳትመጪ ተባልሽ። አበሻ ባለቤቷ እንዳትመጪ ብላሻለች እኮ። ቢካውዝ የአበሻ ወንዶች አንቺ ስትመጪ ይደብራቸዋል። አሁን ደግሞ ልጆቼን ኢንሳይን እያለች የምታወራው ኦልሬዲ ነሳት እኮ ልጆቿን። የት አሉ ልጆቿ? አጠገቧ የሉም እንዴ? ከዚህ በላይ ምን ይንሳት? እከክ ድልብ መሀይም ነይ እስኪ አንድ የተማርሽውን ወረቀት አሳይን እስኪ። አንቺ ወንድ ከሆንሽ አንድ ሰርቲፊኬት አሳይኝ እስኪ። ከኔ ጋርማ አደርሽም፣ ማርያምን አደርሽም፣ ከኔ ጋር አደርሽም። ቀንተሽ ጌም ስለጀመርኩኝ ቀንተሽ፣ ሰው ስለሚወደኝ ቀንት። እውነቱን እኮ ነው የሚያወራው።